ይህ የባህል ልብስ እኔ አላውቀውምና እቺን እናት መጠየቅ ፈለኩኝ። እስኪ ምንድነው አስረድኝ። ይሄ ለብቻ የአንገት ጁሙሬ ይባላል። ጁሙሬ? አዎ። ይሄ ደግሞ ያዳ ልብስ። ኦኬ። አሁን ሰው ኦሮሞነቱን የሚያብራራ ብሔር ብሔረሰብ አቃፊ መሆኑን የሚያብራራ በዚህ ልብስ ነው። ውስጤም እንደዚህ ነው ብሎ ነው የሚያብራራ። ቦንኮ ይባላል። ይሄ ቦንኮ ይባላል። በጣም ደስ ይላል። አዎ እንደዛ ነው። ይሄ ደግሞ ጨሌ አዳ ይባላል። ጨሌ አዳ ይባላል። ጥብቅ ነው የሚለው። እቺ ደግሞ ሚዱ ትባላለች። ሚዱ ማለት እንዲዞር ብዬ ማይባት ሚዱ ትባላለች። ታምራለች። አዎ ታምራለች። በጣም ነው የምታምሩትማ። ታምራላችሁ። ይሄ ደግሞ የባሌ ነው። ይሄ የባሌ ባህል ነው። ያው እንግዲህ ባሌ አርሲ ነው። ያው የባሌ ባህል ነው። ይሄ የአርሲ ነው። ይሄ የአርሲ ነው። እንደዛ ነው። ደስ ይላል። አጠቃላይ ብሔር ብሔረሰብ አቃፍነታችንን ምናብራራ በአለባበሳችን። ይሄ ግን የወላይታ ይመስላል። የወላይታ ነው ይሄ? አይደለም። አዎ አይደለም። ይሄ እንትኑ ነው እንጂ ይሄና ይሄ ትንሽ በዚህ ይለያያል። ለቱ ነው እንጂ ያው በባሌ ነው የሚጠራ። ደስ ይላል። አዎ የባሌ ልብስ በጣም ደስ ይላል። እናመሰግናለን። መልካም ኢሬቻ። እንኳን አደረሳችሁ። እንኳን አደረሳችሁ። በኦሮምኛ ምንድነው? በኦሮምኛ እንኳን አደረሳችሁ ማለት በጋይቲ ኢሲንጋይ። እሺ አብረን እንበለው 3 2 1 በጌቲ ኢሲንጋይ። ጆሌ ኢትዮጵያ፣ ጆሌ አዱኛ፣ ጆሌ ኦሮሚያ፣ ጆሌ አፍሪካ በጋይቲ ኢሲንጋይ። እናመሰግናለን።